tamorin ishukis tanakin yarshis tanagedu akalle wosis sigaው ባይሷኪቲስ ሰላም ቅዱሳን በጌታ ስም ሰላም እላችኋለሁ። የኔ ስም መጋቢ ዘውዱ ዘለቀ ይባላል። ማሪ ያሱዮ መጋበም ነኝ። ጌታ ኢየሱስ ክርስቶስን እለጋለሁ። ሰላም ቅዱሳን የእግዚአብሔር ጸጋና ሰላም ይብዛላችሁ። መጋቢ ዘማሪ ደስታ ብራሞ ባላለው በወላይታ ሶዶና አካባቢ የምትገኙ ቅዱሳን በሙሉ የጌታ ጸጋና ሰላም ይብዛላችሁ። ሰላም ቅዱሳን የጌታ ቤተሰቦች በያላችሁበት ቦታ ሁሉ የእግዚአብሔር ጸጋና አብሮነት ከእናንተ ጋር ይሁን። እኔ ወንድማችሁ ማርቆስ ጎዴቦ ይባላለሁ። የወላይታ ቀጠና ቃለ ሕይወት ቤተክርስቲያን የወጣቶች አገልግሎት አስተባባሪ ነኝ። ሰላም ቅዱሳን የእግዚአብሔር ጸጋና ሰላም ለሁላችሁም ይብዛላችሁ እያልኩኝ እኔ ዘማሪ አበራ ዳና ነኝ። እኔ ፓስተር ታደሰ ጋጀ ለ40 ዓመታት ያክል በወጥቃል ቤተክርስቲያን በፓስተርነት ሳገለግል የነበርኩ አሁንም እያገለገልኩ ያለሁት አገልጋይ ነኝ። ጸጋና ሰላም ይብዛላችሁ። ዛሬ ፊታችሁ የመጣሁት አንድን መልካም ዜና ይዤላችሁ ነው። ዛሬ እዚህ የመጣሁት ዋናው ዓላማ ዘማሪ ጥበቡ ግንቦት 10 ላይ አልበሙን ኦፊሻሊ ስለሚያደርግ እኔ ነፍሴ እግዚአብሔርን ስለባረከች ትንሽ ነገር ስለ መዝሙሩ ለማውራት ነው ወደዚህ የመጣሁበት ምክንያት ቅንና ትሁት የሆነው ወንድማችን እጅግ የምንወደውና መልካም የእግዚአብሔር ነገር ያለበት ጸጋ ያለበት ወንድማችን ጥበቡ መዝሙር አልበም የሚመረቅበትን ምክንያት በማድረግ ማስታወቂያ ላረግ ፈልጌ ነው። ውድ ልጃችን የሆነው ዘማሪ ጥበቡ ዳንኤል የሶዶ እናት አጥቢያ ሕይወት ቃል ቤተክርስቲያን አባልና በተለያዩ ቦታዎች ወደ ተለያዩ የደረሰላቸው ቦታዎች እየሄደ የሚዘምር ታዋቂ ዘማሪ መሆኑንም እያሳወቅኩ በተለይም መጽሐፍ ቅዱሳዊና ትምህርታዊ የሆኑ መዝሙሮቹን ከዚህ በፊት በየኮንፈረንስ በተለያዩ ፕሮግራሞች እየሰማችሁ የቆያችሁ ራሳችሁ ታውቃላችሁና ዛሬ ወደፊታችሁ የቀረብኩት የወንድማችን የዘማሪ ጥበቡ ዳንኤል ጊታር አዳቦታስ በተሰኘ ወላይትኛ መዝሙር ስለሚያስመርቅ ይሄም ማለት ደግሞ ከታላቁ እግዚአብሔር ጋር መወዳጀት ከታላቁ እግዚአብሔር ጋር ህብረት ማድረግ በተሰኘው ወላይትኛ መዝሙር አልበሙን ስለሚያስመርቅ እንግዲህ የወንድማችን አገልግሎት ህይወት በቅርበት እናውቃለን። አብረን አገልግለናል፣ አብረን አሳልፈናል። የተወደደ የተባረከ ወንድም ነው። ዛሬ ለአንድ ቁም ነገር ሊጋብዛችሁ በዚህ ቦታ ተገኝቻለሁ። ወንድማችን ጥቤ ለዚህ ጊዜ ለወጣቱ ትውልድ አሁን ላለች ቤተክርስቲያን እግዚአብሔር የሰጠው ወንድም ስለሆነ መዝሙሮቹ የሚያጽናኑ የሚያበረታቱ የተሰቀለውን የእግዚአብሔር ልጅ የሆነውን ክርስቶስ ኢየሱስን የሚያሳዩ ስለሆነ ከጎኑ አብረን እንድንቆም በተለይ ጊታር አዳቦታስ በሚለው መዝሙር አብረን ጌታን ከፍ እንድናደርግ እንድናመልክ ከመዝሙሩ ጋር ደግሞ በኮንፈረንስ አንድ ላይ ደጋግመን ስናገለግል ሲዘምር እኔ ተባረኩበት ስለሆነ እናንተም እንደምትባረኩ ትልቅ ተስፋ አለኝ። በዕብራውያን መልእክት እንደተናገረው እግዚአብሔር ከጥንት ጀምሮ በተለያየ ጎዳናና በተለያየ መንገድ ለሰው ልጆች ራሱን ሲገልጥ ነበር። በተለያየ ጎዳናና መንገድ ማለት በመላእክት፣ በነቢያት፣ በህልም፣ ራእይ፣ በተፈጥሮ የተለያዩ መንገዶች እግዚአብሔር ራሱን ለህዝቡ ይገልጣል። በብሉይ ኪዳንም ደግሞ በመዝሙረኛው በዳዊት የራሱን ሐሳብ ገልጧል። እዚህ በእኛ ዘመንም ደግሞ እግዚአብሔር ሰዎችን በማስነሳት በተለይም በዜማ የእግዚአብሔርን ክብር የእግዚአብሔርን ማጽናናት የእግዚአብሔርን ሉዓላዊነት እንድናገሩ በዜማ አድርጎ በዚህ በእኛ ዘመን በቤተክርስቲያን ዘመን መዘመራን ለእግዚአብሔር መንግስት ከፍተኛ አስተዋጽኦ እንዳደረጉ ማለት በራሳቸው ጉልበት ባይሆንም በእግዚአብሔር ጉልበት ቢሆንም እግዚአብሔር እነሱን እንዴት አድርጎ ተጠቅሞ ለመንግስቱ መስፋፋት ምክንያት እንዳደረጋቸው ሁላችንም እንመሰክራለን። እና እኔም ዛሬ ያን ለመመስከር ነው። እግዚአብሔር ለቤተ ክርስቲያን ጥሩ የሚዘምሩ የእግዚአብሔርን ክብር የሚናገሩ ደካሞችን የሚያበረታቱ ወንጌልን የሚናገሩ ክርስቶስን የሚገልጡ መዝሙሮችን ከሚዘምሩ ወገኖች መካከል አንዱ ዘማሪ ጥበቡ ነው። እና በእውነት ስለሱ እግዚአብሔርን አመሰግናለሁ። የሱ መዝሙሮች ለብዙ ደካሞች ብርታት፣ ለብዙም ለሚያዝኑ መጽናናት፣ ለብዙ መንገድ ለጠፋባቸው መንገድ አመልካች ሆነዋል የሱ መዝሙሮች። እኔ የአይን ምስክር ነኝ።
ነፍሴም በሱ መዝሙር በጣም ተባርካለች። የሱን መዝሙር ለምትጠቀሙ ማለት የሚፈልገው በደንብ አስተውሉ። እግዚአብሔር በዘመናት መካከል ቁም ነገረኛ ነው። እሱ አይቀልድም። ብዙ መዘመራን ሊኖሩ ይችላሉ። በእያንዳንዱ መዘመራን ውስጥ እግዚአብሔር ቁም ነገር አለው፣ የእግዚአብሔር ሐሳብ አለውና ይሄንን መዝሙር ሁላችሁ በእውነት እንድትሰሙ ለታደላችሁም እግዚአብሔርን አመስግኑ። ሌሎቻችሁም ደግሞ ማን ነው የትኛው ነው ብላችሁ መዝሙሩን በጌታ ስም እንድትከታተሉ አደራ ማለት እፈልጋለሁ። ቁም ነገር የያዙና ለእግዚአብሔር መንግስት አስተዋጽኦ የሚያደርጉ መዝሙሮች ስለሆኑ መዝሙሮቹን በመስማት እንድትታነጹበት ይሁን እላለሁ። ጊታራ ዳቦታስ ጊታራ ዳቦታስ ጊታራ ዳቦታስ ጊታራ ዳቦታስ ጊታራ ዳቦታስ ጊታራ ዳቦታስ የሚል ርዕስ መሰላችሁ። ጊታራ ዳቦታሲ ያልቃል። ጊታይ ሰልዋ ሰዓ ጊታ መረታ የለታ ታ ኡባ ጊታ ሄጋራ ዳቦታሲ አለ። እናችሁም ብትሆኑ ከዚህ ከጊታ ጋር ወጋራ ጊታራ ዳቦታና መላ እኔ ራሴ ጋብዛለሁ። በእውነት ለዘላለም ዓለም ይሄ ትልቅ ጥሪ ነው። በኔ እዩ ማለቱ ነው። ታዳቦታሲ ዳቦቴ ያጊውጋ እግዚአብሔር ይባርካችሁ። ግንቦት 10 ጌታ በፈቅድ ብንኖር በጉተራ አዳራሽ በወላይታ ጉተራ አዳራሽ በወላይታ ሶዶ ጉተራ በጣም እንደምወዳችሁ ጥበንም እንደምወደው እሱ ራሱ ያውቃል። ስለዚህ እግዚአብሔር አምላክ ይባርካችሁ። ይሁድ ከሰዓት አብረን እንገናኝ። ወዳችኋለሁ። ተባረኩ። በወላይትኛ ነው አልበሙ። ስለዚህ ሰምታችሁ እንድትባረኩበት አሳስባለሁ። የጌታ ጸጋ ከሁላችሁ ጋር ይሁን። የጌታ ሰላምና ጸጋ ከሁላችሁ ጋር ይሁን። መልካም ጊዜ። መቅረት አይቻልም። ሁላችንም በጊዜ እንገናኝ፣ ጌታን እናመልክ፣ ወንድማችንም እናበረታታው። የእግዚአብሔር ሰላም ጸጋ አብሮነትና ምሕረቱ ከእናንተ ጋር ይሁን። በጣም እወዳችኋለሁ። ተባረኩልኝ። ጸጋው አይለያችሁ። ሙሉ ቀን ከሱ ጋር እግዚአብሔርን እናመልካለን። የማይጠገቡ ዝማሬዎችን ደግሞ እንሰማለን፣ እናስመርቃለን። ሁላችሁንም ኑ እንላችኋለን። የእግዚአብሔር ጸጋና ሰላም ይብዛላችሁ። እንወዳችኋለን። ሆነ የመልእክቱ ተካፋይ እንድትሆኑ ሳትቀሩ እንድትገኙ እንጋብዛችኋለን። እግዚአብሔር በእለቱ በዛን ሰዓት በወላይታ ሶዶ ጉተራ በሰላም ያገናኘን። የእግዚአብሔር በረከት ከሁላችን ለሁላችንም ይሁን። አሜን።